ሰላም ጤና ይስጥልን እንኳን ወደ YouTube ቻናሌ በሰላም መጣችሁ። ስሜ ዶክተር ናሙ ነው። በዚህ YouTube ቻናል የተለያዩ ጤና ነክ የሆኑ መረጃዎችን የምንመለከት ይሆናል። በዚህ ቪዲዮም አንድ ጠቃሚ የሆነ ቶፒክ ይዤላችሁ መጥቻለሁ። ይህም የወር አበባ መዛባት ነው። ይህ እጅግ በጣም ኮመን የሆነ በአማካይ ከ3 ሴቶች አንድ ሴቶችን የሚያጠቃ ችግር ነውና ይህን ቶፒክ አንስተን በደንብ ዲስከስ ማድረግ አለብን ብዬ ስላሰብኩኝ ነው። ስለዚህ በዋነኝነት ጤናማ የሆነ የወር አበባ ዑደት ምን እንደሚመስል ከዛም ጋር ተያይዞ ምን አይነት ችግሮች የወር አበባ መዛባትን ሊያመጡ ይችላሉ የሚለውን እንመለከት ይሆናል። በስተመጨረሻም የህክምና አማራጮችና እርስዎ ምን አይነት ነገሮች ሊያሳስቡት እንደሚገቡ እንመለከት ይሆናል። ስለዚህ አንድ የወር አበባ ዑደትን ወይም አንድ የወር አበባ የምታይ ሴትን የምታየው ሳይክል ጤናማ ነው ለማለት የተለያዩ ነገሮችን እንመለከት ይሆናል። የመጀመሪያው የሚፈሰውን የደም ብዛት ነው። አንድ የወር አበባን በምታይበት ጊዜ የሚፈሰው ደም ብዛት መሰረት አንድን የወር አበባ ዑደት ኖርማል ወይም ትክክለኛ ነው ማለት እንችላለን። በአንድ የወር አበባ ሳይክል ወይም አንድ ሴት የወር አበባን በምታይበት ጊዜ ከፍተኛ ይፈሳል ብለን የሚጠብቀው ደም 80 ኤምኤል ነው። ይህም ማለት ለምሳሌ ያህል አንድ ሴት ለ8 ቀን የወር አበባ የምታይ ከሆነ በአማካይ 10 ኤምኤል በላይ በቀን እንዲፈሳት አይጠበቅም። 10 ኤምኤል ፈሳሽ በፓድ ላይ በሚፈስበት ጊዜ ይህን ነው ይመስለው። ስለዚህ አንድ ሴት የወር አበባ ለ8 ቀን የሚቆይ ከሆነ ከፍተኛ ልታይ የሚገባው ፈሳሽ ይህን ያክል ነው ማለት ነው። ነገር ግን ከዚህ በላይ የሚፈሳት ከሆነ እንደ ምሳሌ ያህልም እዚህ ጋር 30 ኤምኤል አካባቢ በአንድ ጊዜ የሚፈሳት ከሆነ ከፓዱ ተርፎ ሲፈስ እንመለከተዋለን። ይህም ከልክ ያለፈ ደም መፍሰስን የሚያመላክት ይሆናል። ከዚህ በተጨማሪ ደግሞ በሚቆይበት ጊዜም የወር አበባ ኖርማል ነው ማለት እንችላለን። ይህም ኖርማል የምንለው በአማካይ ከ1 ቀን እስከ 8 ቀን ባለው ውስጥ የሚቆይ ከሆነ ነው። አንድ ሴት የወር አበባ ከዚህ ቀን በላይ የሚቆይ ማለትም ከ8 ቀን በላይ የሚቆይ ከሆነ ትክክለኛ እንዳልሆነ ያመላክታል ማለት ነው። የመጨረሻ የምናየው ደግሞ የድግግሞሹን ጊዜ ነው። የወር አበባን በየምን ያህል ቀን ያለች የሚለውም አንድ ፋክተር ነው ኖርማል ነው ለማለት ወይም ጤናማ ነው ይህ የወር አበባ ዑደት ለማለት ማለት ነው። ስለዚህ በአማካይ ከ25 እስከ 38 ባለ ቀን ውስጥ መታየት ይኖርበታል በየጊዜው በሚመጣበት ጊዜ ማለት ነው። ምናልባት በየ27 ቀኑ ወይ በየ28 ቀኑ ሊሆን ይችላል የሚታየው። ነገር ግን በዚህ ሬንጅ ውስጥ እስከሆነ ድረስ አክሰፕተብል ነው ወይም ደግሞ ኖርማል ነው እንላለን። ስለዚህ እነዚህ 3 ዋና መሰረታዊ ነገሮች ኖርማል ነው ልንል እንችላለን ማለት ነው በእነዚህ መሰረት። ስለዚህ አንድ ሴት ጤናማ የሆነ የወር አበባ ዑደት እንዲኖራት 3 መሰረታዊ አብረው በስነስርዓት መስራት ያለባቸው ስርዓቶች አሉ። ማለትም እነዚህ 3 የሰውነቷ ክፍሎች ተቀናጅተው መስራት በሚችሉበት ጊዜ ነው አንድ ሴት ጤናማ የሆነ የወር አበባ ዑደት የሚኖራት። የመጀመሪያው ከአእምሮ የሚመጣ ትዕዛዝ ነው። አንድ ሴት የወር አበባን ማየት እንድትጀምርም ሆነ ጊዜውን ጠብቆ ይህ የወር አበባ እንዲቀጥል ከአእምሯ የሚመጣው ትዕዛዝ እጅግ በጣም አስፈላጊ ነው። ይህ ትዕዛዝ የሚሰጠው በመልእክት በሚያስተላልፉ ንጥረ ነገሮች ወይም በሆርሞኖች መልክ ነው። ስለዚህ እነዚህ ሆርሞኖች ጊዜያቸውን ጠብቀው በሚለቀቁበት ጊዜ ነው ጤናማ የሆነ የወር አበባ ዑደት የሚከሰተው። ሁለተኛው ደግሞ ኦቫሪ የምንለው የሴቷ ክፍል ነው ወይም በአማርኛ እንቁልጢ የምንለው ማለት ነው። ይህ በውስጡ ለመራባት የሚያገለግሉ እንቁላሎችን የሚይዝ የሴት የመራቢያ አካል ሲሆን አንድ ሴት በምትወለድበት ጊዜ በውስጧ ወይም በእነዚህ በኦቫሪዎች ውስጥ ከ1 ሚሊዮን እስከ 2 ሚሊዮን አካባቢ የሚሆኑ እንቁላሎችን ይዛ ነው የምትወለደው። ነገር ግን ልክ ፒውበርቲ ወይም ደግሞ የወር አበባን ማየት በምትጀምርበት ጊዜ እዚህ ኦቫሪ ውስጥ የሚኖሩት የእንቁላል መጠኖች በአማካይ ከ300,000 እስከ 400,000 አካባቢ ነው የሚሆኑት። ይህም በጊዜ ሂደት የወር አበባን በምታይበት ጊዜ እየቀነሱ ነው የሚሄዱት ማለት ነው። እናም ልክ ወር አበባን ማየት በምታቆምበት ጊዜ በእነዚህ ኦቫሪዎች ውስጥ የሚኖሩት የእንቁላል መጠኖች ከ1000 በታች ነው የሚሆኑት። በኖርማል ሳይክል ጊዜም የሚከሰተው ምንድን ነው? በአንደኛው ወር በግራ በሌላኛው ወር ደግሞ ከቀኙ ኦቫሪ እነዚህ እንቁላሎች የሚለቀቁ ይሆናል። እነዚህም የተለቀቁት እንቁላሎች ወደ ማህፀን ይጓዙና ከወንድ ዘር ጋር ለመገናኘት ወይም ደግሞ ለፈርቲላይዜሽን ዝግጁ ይሆናሉ ማለት ነው። ይህ ከተከሰተ ማለትም ፈርቲላይዜሽን ወይም ደግሞ ከወንድ ዘር ጋር የሚዋሃዱ ከሆነ ጽንስ ተፈጥሮ እዛው የማህፀን ውስጥ የተጸነሰው ልጅ እድገቱን ይቀጥላል ማለት ነው። ነገር ግን ጽንስ ካልተከሰተ ይህ ጊዜውን ጠብቆ በማህፀን የሚወገዱ ይሆናሉ ማለት ነው። እንቁላሉንና የማህፀኑን ግድግዳ ጨምሮ ማለት ነው። ይህንን ነው የወር አበባ ምንለው ማለት ነው። ሶስተኛው ደግሞ የወር አበባ እንዲኖር አስፈላጊ የሆነው ክፍል የሴት ማህፀን ነው። ጤናማ የሆነ ሳይክል ወይም ጤናማ የሆነ የወር አበባ እንዲኖር ጤናማ የሆነ መዋቅር ያለው ማህፀን ያስፈልጋል። በተለያዩ ምክንያቶች ይህ መዋቅሩን ያልጠበቀ ማህፀን በሚኖርበት ጊዜ ወይም ደግሞ ጤናማ የሆነ ማህፀን በማይኖርበት ጊዜ ጤናማ የሆነ የወር አበባ ዑደትም መከሰት አይችልም ማለት። ስለዚህ እነዚህ 3 ክፍሎች አንድ ላይ በሚሆኑበት ጊዜ ነው ጤናማ የሆነ የወር አበባ ዑደት የሚከሰተው ማለት ነው። በአጠቃላይም የወር አበባ የምንለው
ከአእምሮ የሚመጣው ትዕዛዝ ኦቫሪ ላይ ወይም እንቁልጢ ላይ የሚከሰቱ ለውጦችና እነዚህ ማህፀን ላይ የሚከሰቱ ለውጦች አንድ ላይ በመሆን ነው የወር አበባ ሳይክል ወይም የወር አበባ ዑደትን የሚሰጡት ማለት ነው። ስለዚህ እነዚህ ነገሮች ጤናማ የሆኑ የወር አበባ ዑደት እንዲከሰቱ የሚያደርጉ ከሆነ ምን አይነት ነገሮች ሲከሰቱ ናቸው ጤናማ አይደለም የምንለው? ይህን የወር አበባ ኖርማል ወይም ደግሞ ትክክለኛ ነው ከምንለው ውጪ ነው የምንለው ምን አይነት ነገሮች ሲከሰቱ ነው? የመጀመሪያው ከልክ ያለፈ ደም የሚፈስ ከሆነ ነው። ይህም በተለያዩ ምክንያቶች ይሆናል። ምክንያቶችን የምንመለከት ይሆናል ትንሽ ቆይተን። ነገር ግን በተለያዩ ምክንያቶች ከልክ ያለፈ ደም የሚፈስ ከሆነ ወይም ደግሞ አንድ ከታየ በኋላ ለረጅም ጊዜ የሚቆይ ከሆነ ማለትም ኖርማል የምንለው ቢበዛ እስከ 8 ቀን ነው ያለውና ከዚህ በላይ የሚቆይ ከሆነ ኖርማል ነው አንልም። ሌላኛው ደግሞ ጊዜውን ያልጠበቀ ወይም ደግሞ አንድ ሴት ትክክለኛውን የወር አበባ እያየች በመሃል ደም መፍሰስ የሚከሰትባት ከሆነ ይህም ትክክለኛ ያልሆነ ወይም ኖርማል ያልሆነ የወር አበባ ሳይክል ነው ማለት ነው። በመጨረሻም ጤናማ ያልሆነ የወር አበባ የምንለው ደግሞ አንድ ሴት የወር አበባዋን ማየት ካቆመች በኋላ ድጋሜ ደም መፍሰስ የሚከሰት ከሆነ ይህም ጤናማ ያልሆነ የወር አበባ ዑደት ነው እንላለን። ነገር ግን አንድ ሴት የወር አበባ መዛባት አለብኝ ብላ በምትመጣበት ጊዜ መጀመሪያ ሁሌም የምናስበው ይህች ሴት ላይ እርግዝና ተከስቷል ወይም አልተከሰተም የሚለውን ማወቅ ነው። ምክንያቱም አንድ የወር አበባውን የምታይ ሴት ላይ ወይም ደግሞ ሪፕሮዳክቲቭ ኤጅ ላይ በምንለው ወይም ደግሞ ልጅ የመውለድ አቅም ያላት ሴት የወር አበባ መዛባት ከሚያስከስቱ ነገሮች ወይም ደግሞ ከማህፀን ኖርማል ግን ጊዜውን ያልጠበቀ መድማት ከሚያመጡ ነገሮች ውስጥ አንዱ በዋነኝነት የሚጠቀሰው እርግዝና ነው። እርግዝና በተለያዩ ምክንያቶች ደም መድማት ወይም ደግሞ ከማህፀን ደም መድማት ሊያመጣ ይችላል። እናም አንዳንዴ ሴቶች ወደ ሕክምና ተቋም በሚመጡበት ጊዜ እርግዝና እንደሆነ ሳያውቁ ምናልባት የወር አበባ መዛባት አለኝ ብለው ሊመጡ ይችላሉ። ስለዚህ ልክ ሌሎች ምርመራዎችን ወይም ደግሞ ሌሎች እርምጃዎች ከመሄዳችን በፊት መጀመሪያ ይህች ሴት እርግዝና አለመከሰቱን ማወቅ ይኖርብናል። እርግዝና በተለያየ መንገዶች ደም መድማት ሊያመጣ ይችላል። የመጀመሪያው ይህ የተፈጠረው ጽንስ የማህፀን ግድግዳ ጋር በሚጣበቅበት ጊዜ ወይም ደግሞ በሚዋሃድበት ጊዜ ኢምፕላንቴሽን ብሊዲንግ የሚለውን ሊያስከስት ይችላል። ይህም ልክ እርግዝና እንደተከሰተ ሊከሰት የሚችል መድማት ስለሆነ ኤክስፔክት የምናደርገውና ይህ እንዳልሆነ ቼክ ማድረግ ይኖርብናል። ሌላ ደግሞ ቦታውን ያልጠበቀ እርግዝና በሚከሰትበት ጊዜ ከማህፀን መድማት ሊከሰት ይችላል። ሌላኛው ደግሞ የተጨናገፈ እርግዝና በሚኖርበት ጊዜ ወይም ደግሞ አቦርሽን በሚኖርበት ጊዜም ከማህፀን ደም መድማት ሊኖር ይችላል። ስለዚህ እነዚህ ነገሮች እንዳልሆኑ ወይም ደግሞ በቀላሉ መታከም የሚችሉ ነገሮች ስለሆኑም እነዚህ እና ሕክምናቸውም የተለየ ስለሆነ እነዚህ ነገሮች እንዳልሆኑ ከእርግዝና ጋር የተያዙ ችግሮች ማለት ነው እንዳልሆኑ መጀመሪያ ማወቅ ይኖርብናል። ስለዚህ እነዚህ ነገሮች እንዳልሆኑ ቼክ ካረግን በኋላ የወር አበባ መዛባት ሊያስከስቱ የሚችሉ ነገሮችን በዲቴል የምንመለከት ይሆናል። እነዚህ የወር አበባ መዛባት ሊያስከስቱ የሚችሉ ነገሮችን ስንመለከት በሁለት ዋና ክፍሎች ከፍለን እንመለከታቸዋል። የመጀመሪያው ከማህፀንና ከማህፀን ዙሪያ ጋር የተያዙ ችግሮች ወይም ደግሞ ከማህፀን መዋቅር ጋር የተያዙ ችግሮች ሊሆኑ ይችላሉ። ሌሎቹ ደግሞ የማህፀንና የማህፀን ዙሪያ ያሉ መዋቅሮች ኖርማል ሆነው ወይም ጤናማ ሆነው ነገር ግን ከዛ ውጭ ያሉ ችግሮች ሊሆኑ ይችላሉ። እነዚህ ነን ስትራክቸራል ወይም ደግሞ ከመዋቅራዊ የሆኑ ችግሮች ውጪ ሊሆኑ ይችላሉ ማለት ነው። ምን እንደሆኑ የምንመለከት ይሆናል። ከማህፀን ጋር የተያዙ ችግሮች በምንልበት ጊዜ በዋነኝነት በተለይም ደግሞ ሪፕሮዳክቲቭ ኤጅ የሆኑ ሴቶች ላይ በዋነኝነት የሚጠቀሰው ማዮማ ወይም ደግሞ የማህፀን እጢ የምንለው ነው። ይህ በተለያዩ መንገዶች የወር አበባ መዛባት ሊያስከስት ይችላል። እዚህ ምስል ላይ እንደምትመለከቱት ኖርማል የምንለው የማህፀን መዋቅር እዚህ ጋር በምስሉ ላይ የምትመለከቱት ሲሆን ነገር ግን የማህፀን ግድግዳ ላይ የሚከሰት እጢ በሚኖርበት ጊዜ የማህፀን መዋቅር በከፍተኛ ሁኔታ ዲስረፕት የሚያደርግ ወይም ደግሞ የሚያዛባ ይሆናል። ስለዚህ ይህ በሚከሰትበት ጊዜ ከማህፀን የሚፈሰው የደም ብዛት ከፍተኛ ሊሆን ይችላል። ከዛም በተጨማሪ ደግሞ እንደ ኖርማል ማህፀን በበቂ ሁኔታ ለሚከሰቱ የሆርሞን መቀየሮች ሪስፖንድ ላያደርግ ወይም ደግሞ መልስ ላይሰጥ ይችላል። ስለዚህ ልክ የወር አበባ መድማት በሚጀምርበት ጊዜ ለረጅም ጊዜ ሊቆይ ከዛም አልፎ ደግሞ በወር አበባ መሀልም አንዳንዴ የማይታሰብ መድማት ሊከሰት ይችላል። ይህ እጅግ በጣም ኮመን የሆነ እስከ 80% አካባቢ የሚሆኑ ሴቶች ላይ በተለይም ደግሞ ጥቁር ሴቶች ላይ እንደኛ አበሻ የሆኑ ሴቶች ላይ የሚከሰት ኮመን የሆነ ችግር ነው። አብዛኛውን ጊዜ ምንም አይነት ምልክት ላያሳይ ይችላል። ነገር ግን ምልክት ሲያሳይ አንዱ የሚያሳይበት ኮመን ምልክት የወር አበባ መዛባት ነው። ከዛም አልፎ አንዳንዴ ከወር አበባ ጋር የተያዘ ከባድ ህመም ሊያስከስት ይችላል። ከዛም በተጨማሪ ደግሞ አንድ ሴት ልጅ መውለድ በምትሞክርበት ጊዜም እዚህ ላይ መሰናክል ሊሆን ይችላልና የራሱ የሆነ ህክምና አለው። በሰፊው የምንመለከት ይሆናል ከዚህ በኋላ። ሁለተኛው ኮመን የሆነ መዋቅራዊ ችግር ደግሞ ፖሊፕ የምንለው ነው። ይህ ፖሊፕ የምንለው ከማህፀን እጢ የሚለይበት በምስሉ ላይ እንደምታያቸው ቦታቸውና ቅርጻቸውም የተለያዩ ናቸው። ፖሊፕ እንደ ኪንታሮት አይነት እብጠት ወይም ደግሞ እንደ ጣት አይነት እብጠት ያላቸው ማህፀን ላይ የሚከሰቱ ለውጦች ሲሆኑ አንዳንዴም እንደዚህ ከእንደማዮማ ወይም ደግሞ እንደ ማህፀን ግድግዳ እጢ ከልክ ያለፈ ደም መድማት ወይም ደግሞ የወር አበባ መዛባትን ሊያስከስቱ ይችላሉ። ይህ የማህፀን ፖሊፕ የምንላቸው ወይም ደግሞ የማህፀን ላይ የሚወጡ እንደ
ጣት አይነት ወይም ደግሞ እንደ ኪንታሮት አይነት እብጠቶች ከማዮማ የሚለዩበት ዋና ምክንያት እድሜ የሚከሰቱበት እድሜ አንደኛ እድሜያቸው ከ40 ዓመት በላይ የሆኑ ሴቶች ላይ ወይም ደግሞ እድሜያቸው ከፍ ያሉ ሴቶች ላይ የሚከሰት ሲሆን ከዛ በተጨማሪም ከማዮማ ጋር ስናወዳድረው ወይም ደግሞ ከማህፀን ግድግዳ እጢዎች ጋር ስናወዳድረው ወደ ካንሰር የመቀየር እድሉ ከፍ ያለ ነው። በዚህ ምክንያት ከፍተኛ የሆነ ክትትል ያስፈልጋቸዋል። ሌላኛው የማህፀን ዙሪያ የሚከሰት መዋቅራዊ ለውጦች ደግሞ ካንሰር ነው። ይህ ካንሰር ማህፀን ውስጥ የሚከሰቱ ወይ ደግሞ ከማህፀን ዙሪያ የሚከሰቱ ካንሰሮችንም ያጠቃልላል። በዋነኝነት እንግዲህ እንደ ፖሊፕ የሚያመሳስለው ይህ እድሜያቸው ከፍ ያሉ ሰዎች ላይ የሚከሰት ቢሆንም እንደ ምሳሌ አይነት የማህፀን በር ካንሰር በወጣት ወይም ደግሞ የሪፕሮዳክቲቭ ኤጅ የምንላቸው ሴቶች ላይም ሊከሰት ይችላል። እድሜያቸው 30ዎቹ 40ዎቹ አካባቢ የሆኑ ሴቶች ላይ ማለት ነው። ይህ መዋቅራዊ ለውጥ ወይም ይህ የማህፀን ካንሰር ወይም ማህፀን ዙሪያ የሚከሰቱ ካንሰሮች ከፍተኛ ሁኔታ የሚያሳስቡን ችግሮች ናቸው። ምክንያቱም እንደ ሌሎች ዝም ብለን መተው የሌለብን ወይም ደግሞ አስቸኳይ የሆነ ሕክምና የሚያስፈልጋቸው ከመሰራጨታቸው ወይም ደግሞ ወደ ከፋ የሆነ ደረጃ ከመድረሱ በፊት ሕክምና የሚያስፈልጋቸው ህመሞች ስለሆኑ ማለት ነው። የሚያሳዩት ምልክቶችም ከሌሎቹ ጋር ተመሳሳይ ናቸው። የወር አበባ በሚመጣበት ጊዜ ከልክ ያለፈ ደም መድማት ሊከሰት ይችላል። ከዛም በተጨማሪ ግን ስፔሲፊካሊ ልክ የማህፀን በር ካንሰር በሚሆንበት ጊዜ ከግብረ ስጋ ግንኙነት በኋላ ደም መድማት ወይም ደግሞ ኖርማል የሆነ ወይም ሬጉላር የሆነ ጊዜውን የጠበቀ የወር አበባ እያየች አንድ ሴት በመሀል ደም መድማት የሚከሰት ከሆነ ይህ ከዚህ ከካንሰሮች ጋር ተያይዞ ሊሆን ይችላል ብለን እንድንጠረጥር ያደርጉናል። ስለዚህ እነዚህ ሶስቱ ከማህፀን ጋር ተያይዘው ወይም ከማህፀን መዋቅር ጋር ተያይዘው የሚከሰቱ የወር አበባ መዛባት ሊያስከስቱ የሚችሉ ችግሮች ናቸው ማለት ነው። ከዚህ በመቀጠል ደግሞ የምንመለከተው ከማህፀን ውጭ የሆኑ ችግሮች ወይም ደግሞ መዋቅራዊ ያልሆኑ ችግሮች ናቸው። ከነዚህም ውስጥ በዋነኝነት የሚጠቀሰው የሆርሞን መዛባት ነው። ቅድም እንደጠቀስነው ጤናማ የሆነ የወር አበባ ዑደት እንዲከሰት ከአንድ ሴት አእምሮ የሚመነጩ ሆርሞኖች ወይም ደግሞ መልእክት የሚያስተላልፉ ንጥረ ነገሮች ይኖራሉ። እነዚህ ሆርሞኖች ወይም እነዚህ መልእክት የሚያስተላልፉ ንጥረ ነገሮች ጊዜያቸውን ጠብቀው ሲከሰቱ ነው ጤናማ የሆነ የወር አበባ ዑደት የሚከሰት። ነገር ግን እነዚህ በተለያዩ ምክንያቶች እነዚህ ሆርሞኖች ሊዛቡ ይችላሉ። የመጀመሪያው ናቹራል ኮዝ ወይም በተፈጥሯዊ መንገዶች ሊዛቡ ይችላሉ። ይህም ለምሳሌ አንድ ሴት ልክ የወር አበባ ማየት በምትጀምርበት ጊዜ ከአእምሯ የሚመጣው ትዕዛዝ፣ ከዛም በተጨማሪ ደግሞ ይህ ኦቫሪና የማህፀኗ በተቀናጀ መልክ መስራት አይጀምሩም። በዚህም ጊዜ የሚከሰተው የወር አበባ በስነስርዓት ያልተቀናጀ ጊዜውን ያልጠበቀ ሊሆን ይችላል። ይህም የወር አበባ መዛባትን ሊያስከስት ይችላል። ከዚህም በተጨማሪ አንድ ሴት ልክ የወር አበባ ማየት የምታቆምበት በምትደርስበት ጊዜ እነዚህ የሆርሞን መዛባቶች በተፈጥሯዊ መንገዶች ሊከሰቱ ይችላሉ። በዚህም ጊዜ በተመሳይ የወር አበባ መዛባት ሊከሰት ይችላል። ሌላኛው የሆርሞን መዛባት የሚያስከስቱ ነገሮች ደግሞ የኑሮአችን ዘይቤ ነው። አንድ ሴት በኑሮዋ በሚያጋጥማት ችግሮች እነዚህ ሆርሞኖች መቀየሮች ሊከሰቱ ይችላሉ። ለምሳሌ ጤናማ ያልሆነ አመጋገብ በምትመገብበት ጊዜ፣ ከፍተኛ የሆነ ጭንቀት በሚከሰትበት ጊዜ፣ በፍጥነት ከፍተኛ የሆነ ክብደት የምትጨምርበት ጊዜ ወይም ደግሞ በምትቀንስበት ጊዜም እነዚህ ሆርሞኖች መዛባቶች ሊከሰቱ ይችላሉ። ከዛም በተጨማሪ ከልክ ያለፈ ውፍረትም በሚኖርበት ጊዜ እነዚህ ሆርሞኖች መዛባት ሊከሰቱ ይችላሉ። ሌላኛው አልኮል፣ ሲጋራ ማጨስ ወይም ደግሞ በአግባቡ እንቅልፍ ማተኛ ከሆነ ሴት በተዘዋዋሪ የሆርሞኖች መዛባት በማምጣት የወር አበባ ሊዛባ ይችላል። ነገር ግን ከነዚህ ሁሉ ነገሮች በይበልጥ የሆርሞኖችን መዛባት የሚያመጣው የተለያዩ ለወሊድ መቆጣጠሪያ ተብለው የሚወሰዱ መድኃኒቶች ናቸው። እነዚህም እንደ ታብሌት የሚወሰዱ ወይም ደግሞ የሚቀበሩት ሊሆኑ ይችላሉ። አብዛኞቹ የወሊድ መቆጣጠሪያ መድኃኒቶች የሚሰሩት የወር አበባ የሚያስከስቱ ሆርሞኖች ላይ ለውጥ በመፍጠር ነው። ስለዚህ ይህም በሚከሰትበት ጊዜ ያልተጠበቀ ደም መፍሰስ ወይም ደግሞ የወር አበባ መዛባት ሊከሰት ይችላል። ይህ የወር አበባ መዛባት አብዛኛውን ጊዜ ጊዜያዊ ነው። ነገር ግን አንዳንዴ የወሊድ መቆጣጠሪያ መድኃኒትን ካቆመች በኋላ ረዘም ላለ ጊዜ ይህ የወር አበባ መዛባት ሊከሰት ይችላል። ይህም በሚከሰትበት ጊዜ ከሕክምና ባለሙያዎች ጋር በመማከር ያሉትን አማራጮች ማየት አስፈላጊ ነው። ሌላኛው ደግሞ የደም መርጋት ችግር በሚኖርባት ጊዜ አንድ ሴት የወር አበባ ላይም መዛባት ሊከሰት ይችላል። ለምሳሌ አንድ ሴት ከአፍንጫ መድማት በተደጋጋሚ የሚያጋጥማት ከሆነ፣ ከድድ መድማት የሚያጋጥማት ከሆነ፣ ከሰጋራ ጋር ተቀላቅሎ ደም መድማት የሚያጋጥማት ከሆነ፣ ቆዳዋ በቀላሉ የሚበልዝ ከሆነና በተደጋጋሚ ከተለያዩ የሰውነቷ ክፍሎች ላይ ደም መድማት የሚከሰትባት ከሆነ ከወር አበባ ጋርም ተያይዞ ከፍተኛ የሆነ ደም መድማት ሊከሰትባት እንደሚችል እንጠረጥራለን ማለት ነው። ስለዚህ ይህ ከማህፀን ጋር ወይም ከሆርሞን ጋር ያልተያያዘ ነገር ግን ደም እንዲረጋ የሚያደርጉን ንጥረ ነገሮች ላይ ወይም ደግሞ የደም ህዋሶች ላይ ችግር በሚኖርበት ጊዜ በተመሳይ ሴት ላይም የወር አበባ መዛባት ወይም ደግሞ አንኤክስፔክትድ የሆነ ከወር አበባ በመሃል መድማት ወይም ደግሞ አንድ የወር አበባ መድማት በሚጀምርበት ጊዜ ከልክ ያለፈ መድማት እንዲከሰት ሊያደርጉ ይችላሉ ማለት ነው። ሌላኛውና ሶስተኛው ደግሞ
ሌሎች የውስጥ ደዌ ህመሞች ናቸው የወር አበባ መዛባት ሊያስከስቱ የሚችሉ ማለት ነው። እነዚህም በዋነኝነት የሚጠቀሱት የታይሮይድ ወይም ደግሞ የእንቅርት ሆርሞን መዛባት በሚኖርበት ጊዜ የወር አበባ መዛባትም አብሮት ሊከሰት ይችላል። በተጨማሪ የጉበት ህመም በሚኖርበት ጊዜ ከዚህ በተጨማሪ ደግሞ ሌላኛው ሜንሽን ማድረግ ያለብን ከማህፀን ዙሪያ አካባቢ የሚከሰቱ ኢንፌክሽኖች በሚኖርበት ጊዜ ወይም መቆጣቶች በሚኖርበት ጊዜ እዛ አካባቢ ያልተጠበቀ ደም መድማት ሊያስከስቱ ይችላሉ። ስለዚህ እነዚህ ሁሉ ነገሮች የወር አበባ መዛባት ሊያስከስቱ የሚችሉ ነገር ግን ከማህፀን መዋቅር ጋር የማያያዙ ችግሮች ናቸው ወይም ህመሞች ናቸው ማለት ነው። ስለዚህ እነዚህ መከፋፈል የሚያስፈልገው ለምንድን ነው? እያንዳንዱ የራሱ የሆነ ህክምና ስላለው ነው ማለት ነው። ለምሳሌ ከማህፀን መዋቅር ጋር ያሉ ችግሮች በሚኖሩበት ጊዜ ያንን ከማስተካከል ጋር የተያዙ ህክምናዎችን የምንከተል ይሆናል። ከዛ በተጨማሪ ግን የማህፀን መዋቅሩ ጤናማ ሆኖ ምናልባት የሆርሞን መዛባት በሚኖርበት ጊዜ የነዚህን ሆርሞኖች ለማስተካከል የራሱ የሆነ ህክምና ይኖረዋል። የደም መርጋት ችግር ካለባት ለማን ሴት ያንን ችግሮች ለማስተካከል የራሱ የሆነ ህክምናዎችን የምንከተል ይሆናል ማለት ነው። ነገር ግን ምን ያሳስበናል? ለምሳሌ አንድ ሴት የወር አበባ መዛባት አለብኝ ብላ በምትመጣበት ጊዜ ወደ ህክምና ተቋም ምን አይነት ነገሮች ያሳስቡናል ይህች ሴት ላይ ማለት ነው? የመጀመሪያው የወር አበባ መዛባቱን ያመጣው ህመም ወይም ክስተት ምንድነው የሚለውን ማወቅ ያሳስበናል። ምክንያቱም እያንዳንዱ የራሳቸው የሆነ የህክምና አማራጭ ስላላቸው። ሁለተኛው ደግሞ ከልክ ያለፈ ደም የሚፈሳት ከሆነ አንድ ሴት ወይም ደግሞ በተደጋጋሚ የወር አበባ የሚከሰት ከሆነ የደም ማነስ እንዳለባት ወይም እንደሌለባት ማወቅም ያሳስባል። ምክንያቱም በአግባቡ ያልታከመ የደም ማነስ የተለያዩ የሰውነታችን ክፍል ላይ ጫና ላይ ያሳድር ስለሚችል ማለት ነው። ከዚህ በተጨማሪ ደግሞ አንድ ሴት የወር አበባ መዛባት በሚከሰትበት ጊዜ የሚያመጣው የስነ ልቦና ጫናም ቀላል የሚባል አይደለም። ምክንያቱም መቼ እንደሚመጣ የወር አበባ ወይም ደግሞ ምን ያህል ጊዜ እንደሚቆይ አለማወቅ ብቻ ራሱ የሚያመጣው የስነ ልቦና ጫና ቀላል የሚባል አይደለም። ከዚህ በተጨማሪ ደግሞ የስነ ተዋልዶ ላይ ያለው ጫናም ቀላል የሚባል አይደለም። ለምሳሌ የማህፀን ግድግዳ ላይ የሚከሰት እጢ የወር አበባ መዛባት ከማምጣቱን በተጨማሪ የስነ ተዋልዶ ወይም ደግሞ ልጅ የመውለድ የምታደርገው ጥረት ላይም አሉታዊ ተጽዕኖ ሊያሳድር ይችላል። ስለዚህ እነዚህ ነገሮች እያሰብን ነው የዚችን ሴት ህክምና የምንጀምረው ማለት ነው። ከዚህ በመቀጠል የህክምና አማራጮችን ስንመለከት የህክምና አማራጮቹ በዋነኝነት በሶስት ነገሮች ላይ ተወስነው ነው እያንዳንዱን ህክምና የምንመርጠው። የመጀመሪያው የወር አበባ መዛባቱን ያመጣው ምንጭ ላይ ወይም ደግሞ ህመሙ ላይ መሰረት አድርገን ነው። ምክንያቱም እያንዳንዱ የራሱ የሆነ የህክምና አማራጮች ስላላቸው። ሁለተኛው ደግሞ የሴትየዋ ምርጫ ነው። ምናልባት ኦፈር የምናደርጋቸው የህክምና አማራጮች የተለያዩ ሊሆኑ ይችላሉ እና ይህች ሴት ለእሷ የሚስማማትን የህክምና አማራጭ የመምረጥ መብት ስላላት ማለት ነው። ሶስተኛው ደግሞ የስነ ተዋልዶዋ ላይ መሰረት በማድረግ ነው። ስለዚህ አንድ ሴት በቅርብ ልጅ የመውለድ እቅድ ካላትና ከሌላት ኦፈር የምናደርገው የህክምና አማራጮችም የተለያዩ ነው የሚሆኑት ማለት ነው። ስለዚህ እነዚህ ሶስቱ ነገሮች ላይ መሰረት አድርገን ነው የህክምና አማራጮችን የምንወስነው ማለት ነው። ስለዚህ እያንዳንዱን የሚያመጡትን የኮዞቹን ወይም ደግሞ የወር አበባ መዛባት የሚያመጡትን ነገሮች ላይ መሰረት በማድረግ የህክምና አማራጮችን ስንመለከት የመጀመሪያው የማህፀን ግድግዳ እጢ የምንለው ነው ወይም ደግሞ ማዮማ የምንለው ማለት ነው። ይህ ማዮማ አብዛኛውን ጊዜ ህክምና አያስፈልገውም። ነገር ግን የወር አበባ መዛባት የሚያመጣ ከሆነ ከፍተኛ የሆነ ህመም የሚያመጣ ከሆነ ወይም የስነ ተዋልዶን ላይ ተጽዕኖ የሚያመጣ ከሆነና ሌሎች ችግሮችን የሚያመጣ ከሆነ ህክምና ያስፈልገዋል ማለት ነው። ይህ የማህፀን እጢ ቅድም እንዳልኳችሁ እስከ 80% አካባቢ የሚሆኑ ሴቶች ላይ የሚከሰት ስለሆነ ሁሉንም ማከም አይጠበቅብንም ማለት ነው። ስለዚህ የህክምና አማራጮቹም አንደኛው የመጀመሪያው በመድኃኒት ማከም መሞከር ነው። በመድኃኒት በምናክምበት በመጀመሪያ ደረጃ የምናክመው ከዚህ የወር አበባ መዛባት ጋር ተያይዞ የደም ማነስ አለ ወይም የለም የምንለውን ነው። የደም ማነስ ካለ እሱን እንዲያስተካክልን መድኃኒቶችን የምንጠቀም ይሆናል። ሁለተኛው ደግሞ የወር አበባ መዛባቱንም ለማስተካከል በተወሰነ መልኩ እንሞክራለን በመድኃኒቶች ማለት ነው። ሶስተኛው ደግሞ ምናልባት ሳይዙ ወይም ደግሞ እብጠቱ ትልቅ ከሆነ ሳይዙንም የሚቀንሱ መድኃኒቶችንም መጠቀም እንችላለን ማለት ነው። አራተኛው ደግሞ በመድኃኒት ማከም እንችላለን ተያይዞ የሚከሰት ህመምንም ማከም እንችላለን ማለት ነው። ነገር ግን እነዚህ በመድኃኒት የምንሞክራቸው የህክምና አማራጮች በማይሳኩበት ጊዜ ወደ ቀዶ ህክምና የምንሄድ ይሆናል ማለት ነው። ስለዚህ ይህ ቀዶ ህክምና እንደ ሴቷ ምርጫ ከዛም አልፎ ደግሞ እንዳለው አቬላቢሊቲ ማለትም መሰራት በሚችለው የሰርጀሪ አይነት መሰረት የተለያዩ የሰርጀሪ አማራጮች አሉ። ይህንንም ከህክምና ባለሙያው ጋር ተማክረው የሚወስኑ ይሆናል ማለት ነው። ስለዚህ በዚህ መልክ የማህፀን እጢን የምናክመው ይሆናል ማለት ነው። ሁለተኛው ከማህፀን ዙሪያ አካባቢ የሚከሰት የመዋቅር ለውጦች ደግሞ ካንሰር ነው። ካንሰር በሚከሰትበት ጊዜ በዋነኝነት እርሊ መታወቁ ወይም ደግሞ ብዙ ሳይሰራጭ መታወቁ እጅግ በጣም አስፈላጊ ነው። ይህም ካንሰር በሚከሰትበት ጊዜ እንደ ደረጃውና እንደ ሴቷ
የህክምናውን ቶለሬት ማድረግ ወይም ደግሞ መቋቋም ትችላለች ወይም አትችልም በሚለው መሰረት የተለያዩ የህክምና አማራጮች አሉ። ይህም ኬሞቴራፒ ሊሆን ይችላል፣ እዛው ሰርጀሪ ሊደረግ ይችላል። ከዛ በተጨማሪ ደግሞ የጨረር ህክምና ሊሆን ይችላል። ስለዚህ ይህም ካንሰር ህክምና ባለሙያዎች ጋር በመማከር የህክምና የሚቀጥል ይሆናል ማለት ነው። ሌላኛው ደግሞ የወር አበባ መዛባት የሚያመጣ የሚችለው የሆርሞኖች መዛባት ነው። ስለዚህ ይህ የወር አበባ መዛባት በሆርሞኖች መዛባት ምክንያት የመጣ ነው ብለን ካሰብን የመጀመሪያ ማድረግ ያለብን ምንጩም እንደሆነ ማወቅ ነው። ምናልባት የወር አበባው መዛባት ያስከሰተው ለጊዜ የተወሰደ የወሊድ መቆጣጠሪያ ሊሆን ይችላል። ከዛም በተጨማሪ ደግሞ ጤናማ ያልሆነ የኑሮ ዘይቤ የምትከተል ከሆነ ሴት ጤናማ የሆነ የኑሮ ዘይቤ እንድትከተል ኢንካሬጅ ማድረግ ወይም ደግሞ ማበረታታት ነው። ጤናማ የሆነ ኑሮ ዘይቤ ስንል የተመጣጠነ ምግብ መመገብ፣ መጠናዊ የሆነ የአካል ብቃት እንቅስቃሴ ማድረግ፣ አንዳንዴ ከልክ ያለፈም የአካል ብቃት እንቅስቃሴ ለወር አበባ መዛባት ሊያጋልጥ ስለሚችል ማለት ነው። ከዛም በተጨማሪ ደግሞ ጤናማ የሆነ የሰውነት ክብደት እንዲኖራት ማድረግም አንድ የህክምና አማራጭ ነው። ከዛም በተጨማሪ ደግሞ በኑሮዋ ውስጥ ያለውን ጭንቀቶችን በአዲስ የተከሰተ ሊሆን ይችላል ወይ ደግሞ ለረጅም ጊዜ የሚቆየ ሊሆን ይችላል። ይህንን ስትረስ በአግባቡ ማኔጅ ማድረግ መቻል ነው ማለት ነው። ይህ ብቻዋን ምናልባት ማድረግ ማትችል ከሆነች ሴት የሳይካትሪስት ወይም ደግሞ የስነ አእምሮ ህክምና እንድትከታተልን በማድረግ እነዚህን ጭንቀቶችን በአግባቡ ማኔጅ እንዲደረጉ ማድረግ ነው ማለት ነው። ሌላኛው ደግሞ የወር አበባ መዛባት ምንጭ ሊሆን የሚችለው የወሊድ መቆጣጠሪያ መድኃኒቶች የጎንዮሽ ጉዳት ሊሆን ይችላል። አንዳንዴ የማይጠበቁ የደም መፍሰስ ከማህፀን ደም መፍሰስ ሊያስከስቱ ይችላሉ። ስለዚህ እነዚህም ከሆኑ ከአንደኛው የወሊድ መቆጣጠሪያ መድኃኒቶች ወደ ሌላኛው መቀየር አስፈላጊ ሊሆን ይችላል። ምናልባት በከፍተኛ ሁኔታ የወር አበባ መዛባት የሚያስከስት ከሆነ ማለት ነው። ስለዚህ ይህም አንድ የህክምና አማራጭ ሊሆን ይችላል ማለት ነው። ሌላኛው ደግሞ የደም ማቅጠኛ መድኃኒቶችን አንድ ሴት የምትወስድ ከሆነ እነዚህም የደም መርጋት ችግሮችን ሊያስከስቱ ስለሚችሉ እና ከወር አበባ መዛባትን በዛው ተያይዞ ሊያስከስቱ ስለሚችሉ ይህንን ከህክምና ባለሙያዋ ጋር በመማከር ጥቅሙና ጉዳቱን በማመዛዘን ይህን የደም ማቅጠኛዎችን እንዴት መደረግ ይችላል የሚለውን ከህክምና ባለሙያው ጋር በመማከር ማስተካከል ሊያስፈልጋችሁ ይችላል ማለት ነው። ከዚህ በተጨማሪ ደግሞ ከማህፀን ወይም ከሆርሞን ጋር ያልተያያዙ ችግሮች ካሉ ደግሞ ለምሳሌ ቅድም እንደጠቀስነው የታይሮይድ ሆርሞን ወይም የእንቅርት ሆርሞን ችግሮች ካሉ፣ የጉበት ችግሮች ካሉ እነሱንም አፕሮፕሪየትሊ ወይም ደግሞ በራሳቸው የህክምና ባለሙያ የውስጥ ደዌ የህክምና ባለሙያዎች በአግባቡ መታከም ሊኖርባቸው ይችላል ማለት ነው። ነገር ግን አንዳንዴ ምንጫቸው ያልታወቀ ከሆነ ደግሞ እነዚህ ነገሮች ሁሉ ቼክ አድርገን ምንጭ ሊሆኑ ይችላሉ ብለን ያሰብናቸው ነገሮች ቼክ አድርገን እነዚህ ሁሉ ነገሮች ካልሆኑ ይህም የራሱ የህክምና አማራጮች አሉት። እነዚህም ይህ የወር አበባ ጊዜውን ጠብቆ እንዲመጣ የሚያደርጉ መድኃኒቶች አሉ። እንደ ወሊድ መቆጣጠሪያ የምንጠቀማቸው ታብሌቶች ወይም ደግሞ በማህፀን ውስጥ የሚቀበሩ የወሊድ መቆጣጠሪያ አማራጮች ማለት ነው። እነዚህን የወሊድ መቆጣጠሪያ መድኃኒቶች በመጠቀም የወር አበባው ጊዜውን ጠብቆ እንዲመጣ በማድረግ ከዛም በተጨማሪ ደግሞ ከልክ ያለፈ ደም መፍሰስ የሚኖር ከሆነ ደግሞ ይህን የወር አበባ ለመቀነስም ከፍተኛ ሚና ይጫወታሉ ማለት ነው። እንዳልኳችሁ የተለያዩ የህክምና አማራጮች አሏቸው። የሚወሰኑትም በሴቷ ምርጫ፣ በበሽታው ምንጭ አይነት ወይም ደግሞ ባስከሰተው ህመም አይነትና ሴቷ ልጅ የመውለድ ፍላጎት ላይ መሰረት በማድረግ እነዚህን ሁሉ አማራጮች ልንከተል እንችላለን ማለት ነው። ስለዚህ በወር አበባ መዛባት ጋር ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። ጥያቄ ካላችሁ እንግዲህ ቅድም ሜንሽን እንዳደረኩት ኮመንት ላይ ብታስቀምጡልኝ ሪፕላይ ማድረግ ይሆናል ወይም ደግሞ መመልስላችሁ ይሆናል። ወይም ደግሞ እኔን ለማግኘት ደግሞ ዲስክሪፕሽን ላይ በምታገኟቸው አድራሻዎች እኔን ማግኘት ትችላላችሁ። የቴሌግራም አድራሻዬ ነው፣ ታች ለማስቀመጥ ሞክራለሁ። ስለዚህ እስካሁን ያያችሁት መረጃዎች ጠቃሚ ነው ብላችሁ ካመናችሁ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካሙን እመኝላችኋለሁ። ቪዲዮ እንድሰራላችሁ የምታስቡት ቶፒክም ካለ ኮመንት ላይ ብታስቀምጡልኝ የማየው ይሆናል። መልካም ጊዜ